ቢ ኦነስት እስካሁን እዚህ ሀገር ምንም መስራት ፍላጎት የለም። ለምን? አባቴ የሚኖርበት ሀገር ሰፊ ድርጅት አለው። እዛ ሄጄ የምፈልገው ነገር መስራት እችላለሁ። በብቃቱ ወይስ የአባት ልጅ በመሆኑ? አወዝናት ቴክኒክ ላይ ዳ ይኸውልህ መዝሙር፣ ምንም ቢሆን በራስ ተፍጨጭር መቆምን የሚያክል ጸጋ የለም። እሺ አመሰግናለሁ። ይሄን ያህል ከቆየም ብንሄድ ቅር አይልህም አይደል? ኧረ እንደውም ረጅም ሰዓት አወራሽ። በጣም አመሰግናለሁ። ጥሩ እንሂድ በቃ። ይቻላል። ኧረ እባክህ በላይ ላይ ሴት ስትጠቅስ የማይገባኝ ነው የሚመስልክ? ምን ችግር አለው? ዘሪሁን እኔ ይሆናል ብዬ ነው እንጂ ከአንተ ጋር ጭቅጭቅ በጣም ሰልችቶኛል። እሺ ባይገርምሽ እኔም ሰልችቶኛል። እሺ ጥሩ ነው። ያን ያህል እኮ 80 የለንም። ምን አታገለን? እሱ ደግሞ ምን ማለት ነው? መለያየት በጣም ቀላል ነገር ነው። አረ በፈጣሪ ነገሩን ቀለል አድርጊ። ሰው ሲጠቅስ አየሁትና ተለያየን ብትይ ሰው ራሱ ይስቅብሻል። ይሳቅብኛ? እኔ ምን አገባኝ? ተይ ግን በኋላ ይቆጭሻል። ግድ የለም ይቆጨኝ። እንደዚህ ስትሆን ከማይክ ጸጸቱ ይግደለኝ። እሺ ቆይ አንቺ ግን እንደዚህ ግግም እንዳልሽ እስከ መቼ ነው የምትኖሪው? አትሳደብ። ለምን ነው የምትሰሪው? ትሰሚኛለሽ? አንቺም እኮ ልም ያልሽ ፋራ ነሽ። ትሰማኛለህ? ደሃ እንጂ ጅል አይደለሁም። እሺ እኔም መታሽኝ ነው የምልህ። በሞራሌ እስከ ዛሬ ስትረማመደብኝ ዝም ያልኩ ስለምወድ ነው እንጂ ክብር ስለሌለኝ አይደለም። እኔ ላይ እጅሽን አነሳሽ? ትሰማኛለህ? እኔ ጨዋ ወልዶ ጨዋ ያሳደገኝ ነኝ። እሺ እኔ ከአንተ ጋር ክብሬን ጥዬ የምዘላዘለው ስለምወድ ብቻ ነው። ድንብላል ወይስም እላለሁ። ኤልያስ። አቤት። አንዬ በቃ ቤት ውሰደኝ። የማን ቤት? ወደ እኔ ቤት? አዎ። ለምን? ማንንም ሰው ማግኘት አልፈልግም። ዛሬ የሆነ ቦታ ተደብቄ ማደር እፈልጋለሁ። በጣም ይቅርታ አድርጊልኝ ሀና፣ እኔ ይህን ማድረግ አልችልም። ለምን? አግብተሃል እንዴ? ምን አይነት ጥያቄ ነው የምትጠይቂኝ? እና ለምንድን ነው ልትወስደኝ የማትፈልገው? ቤቴ ውስጥ ያለችው አንድ ፍራሽ ናት። እዛ ላይ ደግሞ ከአንቺ ጋር ተኝቼ ራሴን ፈተና ውስጥ መክተት አልፈልግም። ኤልያስ፣ እኔ እኮ አልጋ የሚይዝበት ገንዘብ ስለሌለኝ ነው እየጠየቅኩ ያለሁት። ወይ በቃ ካልሆነ አልጋ እንይዛለን። እንዴ አንድ አልጋ ላይ ልንተኛ? እንደሱ ማለት ሳይሆን ለእኔ ለብቻ አንድ ክፍል፣ ለአንቺ ደግሞ ሌላ ክፍል ማለት ነው። እንደዛ ከሆነ እንሂድ። እኔ ብቻዬን ተደብቄ ማልቀስ ፈልጋለሁ። ሀና ምን ሆነሻል? አስጨነቅሽኝ እኮ። ምንም ነገር አትጠይቀኝ አልኩህ እኮ። በቃ አሁን እንሂድ። እኮ ንገረኛ ልስማ። ይህ ገንዘብ በወረቀት ተጠቅልሎ ያገኙት እዚህ ቦታ ነው። እና ያገኘኸው እንደሆነስ? እንደምታዩ ወረቀቱ ላይ ለትንሴ ነው ይላል። ስለዚህ የሆነ ሰው ለትንሱ አስቀምጦ ነው ብዬ አመጣሁት። ቆይ ስታይኝ ይሄን ያህል ሞኝ እመስልሃለሁ እንዴ? እውነቴን ነው እያልኩሽ። ይኸውልህ ምናሴ፣ ይሄን ነገር የምታደርገው የትንሴ ልብ ለማግኘት ከሆነ መቼም ነው የማይሳካልህ። ይሄ የትንሱን ልብ ለማግኘት እያደረግኩት ያለው ነገር አይደለም። እግዚአብሔርን የምሬን ነው እየነገርኩሽ ያሉት። ቆይ ስታስቢ ይሄን ሁሉ ገንዘብ እኔ ከየት አመጣለሁ? እሱ የኔ ጉዳይ አይደለም። ግን ከዚህ በኋላ አጠገባችን ባትደርስ ደስ ይለኛል። ይህን እንደ ልመናም ጭምር ውሰደው። እሺ ሰላም ለእናንተ ሁሉ ውድና የተከበራችሁ ቻናላችን ቤተሰቦች በያላችሁበት ሰላማችሁ ይዛ ኖላዊ ድራማ ቀጣዩን ክፍል ይዘንላችሁ መጥተናል። እስከ መጨረሻው አብራችሁን ከቆያችሁ ብዙ አዳዲስ ነገሮችን እነግራችኋለን። ሀና በጣም ችግር ውስጥ ትገኛለች። እንግዲህ ሀና ስልክ ተደውሎላት ስልኩን ካነሳች በኋላ ምን እንዳለች እና ምን እንደተባለች አልገባንም ማለት ነው። ነገር ግን ቁጭ ብላ ስቅስቅ ብላ እያለቀሰች ነበር። እናም መዝሙር ስላያተኝ መጥቶ ካጠገቧ ሆኖ ምን ሆነሽ ነው ብሎ ሲጠይቃት በቃ ምንም አትጠይቀኝ፣ ግን ችግር ውስጥ ነኝ፣ ምንም ሳትጠይቀኝ መፍትሄውን ንገረኝ ስትለው ችግሩን ካልነገርሽኝ እንዴት መፍትሄውን ልነግርሽ እችላለሁ? ምንም ቢሆን እኮ ግዴታ ረጅም ጊዜ ማሳለፍ የነበርን ተዋወቃችን አጭር ጊዜም ቢሆን ተዋወቃችን የጀመረው ችግርሽን ትነግሪኝና መፍትሄም ካለ ልሰጥሽ እችላለሁ ብሏት ነበር። እሷ ግን መጨረሻ ምንም ነገር አትጠይቀኝ፣ መናገር አልፈልግም ብላ ድርቅ ብላለች። በሌላ በኩል ትሁት ጠፍታ ነበር እና በመጥፋቷ ምክንያት ረጅም ጊዜ ቀን በቀን ምናሴ ተንሳይ ጋር እየሄደ አሪፍ ጊዜ እያሳለፈ ነበር። እናም እሷም ጥያቄ የሆነባትን ነገር አንድ ጥያቄ ጠይቀው ነበር። ምን እንደምትሰራ እንዲያጣራላት ጠይቀው አጣርቼ እነግርሻለሁ ብሏት ነበር። እናም ዛሬ ስራ ቦታው ሄዳ ጫማውን ታስጠርቅ በእርግጥ እሱን ለማየት ነው ሄደችው እና ጥያቄ ልጠይቅሽ ብሎ ሲጠይቃተኝ ግን መጀመሪያ ግን እንደምትመልሽልኝና እርግጠኛ ሆነሽ እንደምትነግሪኝ
ቃል ግቢልኝ አላት። መጀመሪያ ንገረኝና ከዛ በኋላ እነግርሃለሁ አለችው። ከዛ መጀመሪያ የጠየቃት ትንሳኤ ምን ሆና ነው እንደዚህ የሆነችው ብሎ ሲጠይቃት እና ሌላ ጥያቄ የለም ለዚህ ነው ስትል አይ ይሄ እንኳን እንደ መንደርደሪያ ነው እንጂ ሌላም ጥያቄ ያለኝ አለውና የጠየቃት ጥያቄ ምን ነው የምትሰሪው ምን እየሰራሽ ነው ብሎ ነበር የጠየቃት። እሷ ደግሞ አንተ ምን አገባ ሲጀመር ይሄንን አልነግርም የፈለገ ቃሉ ፈርሶ ይቀራል እንጂ ይሄንን በጭራሽ አልነግርም እንዲህ አይነት ነገር አትጠይቀኝ አይመለከትም ብላ ተናዳ ሄዳለች ማለት ነው። እናም ይሄንን ጥያቄ እንዲጠይቅላት ያደረገችው ትንሳኤ እንደሆነ ስለገባት በጣም ተናዳ ሄዳ ትንሳኤን ተናዳ ተናገረቻት ማለት ነው። ጭራሽ ደግሞ ብለሽ ስለኔ ስራና ስለኔ ማንነት እንዲያጣራ ምናሴን የላክሽው አንቺ ነሽ አላት። የላክሽው አንቺ ነሽ ስትላት አዎ አንቺ ነሽ፣ ምክንያቱም ምን እንደምትሰሪ ማወቅ ስለምፈልግና ያው ስላንቺ ላንቺ በማሰብ ነው ብትላትም በጣም ተናዳበታለች በትንሳኤ። ያው ትንሳኤም ምናሴን ትወደዋለች፣ ግን ደግሞ ከሷ የበለጠ ደግሞ ትሁት ምናሴን ስለምትፈልገው በዛ ምክንያት ነው እንግዲህ ከሁለታቸው መካከል ምናሴ ገብቶ እያጣላቸው ነው። እንግዲህ ትሁት ለትንሳኤ ብላ መስራት የሌለበትን ስራ ሁላ እየሰራች ዋጋ እየከፈለችላት ነበረ። እሷ ግን ምናሴን ስለምትወደው ከምናሴ ጋር እሷ ስራ ስትወጣ አሪፍ ጊዜ እያሳለፈች ነው። በዚህ ደግሞ ደስተኛ አይደለችም ትሁት። እያንዳንዱ እነሱ በሚያደርጉት እንቅስቃሴዎች በጭራሽ ከትንሳኤ ጋር እያጋጫት ይገኛል። በዚህ ምክንያት እንግዲህ ብትፈልገውም ምናሴ እንዲርቃት እያደረገች ነው። በሌላ በኩል ሀና አባቷ ቤት ሄዳ ነበረ። አባቷም የመሰለችው ፋኖስ የነበረ የመሰለችው ግን ሀና ናት። እናም ያው በጣም ከፍቷትና ደብሯት ስለነበረ አዝና ምን ሆነሽ ነው ብለው ሲጠይቋት ምንም አትጠይቀኝ ብላ ሀኒቾ ሁሉም ነገር ድፍንፍን አድርጋ ጥለው ሄዳለች ማለት ነው። እናም አባባ ኖላዊም ተጨንቀዋል። ምክንያቱም እንደዚህ የተደበረችበትም ለማንም እየተናገረች አይደለም፣ ግን ደግሞ ያገኛት ሰው ሁሉ ምን ሆነሽ ነው እያለ ይጠይቃታል። ምክንያቱም ጭንቀት ውስጥ እንዳለች ፊቷ ስለሚናገር ማለት ነው። በዚህ ምክንያት ምን ሆነሽ ነው ብለው ሲጠይቋት እሳቸውን በቃ ምንም እንዳትጠይቀኝ ብላ ወጣ ሄዳለች ማለት ነው። እና ሀና ለእኛም ግልጽ አይደለም ምን እንደሆነች እና እንደዚህ እንዳስከፋት ህይወቷን እስክትጠላ ድረስ ፈተና እንደበዛባት ለእኛም ግልጽ የሆነ ነገር አይደለም። በሌላ በኩል ተምቹ ድንብላልን ካፌ ቀጥሯት ተገናኝተው ነበር። እናም ከድንብላል ጀርባ ያለችዋን ሴት ስለጠቀሰ ድንብላልን ና እዚህ ያስቀምጠ ደግሞ ከሴት ጋር ትጣቀሳለህ እንዴ ብላ በጣም ተናደደችበት። እሱ ደግሞ ምን ችግር አለው ታዲያ ጭራሽ ደግሞ ምን ችግር ትለኛለህ እኔን እኮ ወድቀህ አይደለም ያገኘችኝ ብላ በጣም ተናዳ ጥለው እና እሱ መጀመሪያውን ልጅቷን ስለወደዳትና በትኩረት እያየ እየሳቀ ስለነበረ ምንድነው ብቻ የምትገለፍጠው ስለ አይ እንግዲህ ደግሞ ጀመረች መጨቃጨቅ ብሏት ነበር። በዚህም ምክንያት ድንብላል ጥለው ሄደች ማለት ነው። እና ልጅቷም ለእህቷ መድኃኒት ግዢ ተብላ እንደተላከች እና በዛውም ድንብላል ልጁን እንደወደደችው ከዛም አብሮ አደረች ማለት ነው። እናም ድንብላል ላይ ተጫወተባት በጣም ነው ልቦ የተሰበረው። እሱም የሰራው ስራ በጣም ጥሩ አይደለም ሆነ ለመናገር ታምቹ እንዲህ በጣም እንደሚወዳት እየተናገረ ነገር ግን እሷን መታገስ አልቻለም። ጭራሽ በላሌ ቁጭ ብሎ ሲጀናጀንና ሲጠቃቀስ ነበር። እናም ትልቅ ንቀት ነው ያሳየው እውነት ለመናገር። እናም ከአብረው ካደረች በኋላ በቃ ጧት ላይ መድኃኒት ግዢ እንደተብላ በዛው ምክንያት እንደቀረበችው ደግሞ ለብር ብዬ አይደለም የቀረብኩ ሊቀር ይችላል ስትል ችግር የለም ወደ ሱቅ እንሂድና ለእህትሽ መድኃኒት መግዣ የሚሆነውን ገንዘብ ሰጥሻለሁ ብሎ ወደ ሱቅ ወሰዳት ማለት ነው። እና ሱቅም ሲሄድ ያው ቁልፉን የያዘው ኤልያስ ስለነበረ ኤልያስን አስገድዶ ቁልፉን ተቀብሎ እንግዲህ የምትፈልገውን ብር አውጥቶ ሰጣት። ኤልያስም እየመከረው ነበር አንተ ለምን ትናንትና አትማር፣ ምክንያቱም በዚህ ሁኔታ ከቀጠልክ ኪሳራ ውስጥ ከተዋለህ ሱቁን ባክህ ለማንም ሴት እያነሳት አንተ አያገባም ብሎ ለልጅቷ ብሩን ሰጥቷት እንግዲህ ውልቅ ብላለች። ከዚህ በፊትም ተበልቷል እና በዚህ ሁኔታ ከቀጠለ ሱቁን ሁላ የሚያከሳስረው ይመስላል። ድንብላልም በዚህ በጣም ተናዳ ቤት ውስጥ በጊዜ ነበር የተኛችው። እናም ወይዘሮ ሜላት መጣ ለምንድን ነው በጊዜ የተኛሽው ስትላት ምንም አትጠይቂኝ በቃ ተነሽቼ ምግብ ለስራ ስትል ወይዘሮ ሜላትም በቃ ምግብ እስካሁን ሳሰሪ ቁጭ ብለሽ ከሆነማ ነገሩ ይከፋ ነው ብላ ያው እሷ ደግሞ ያው ምንም እንኳን መጥፎ ነገር ቢያደርግባት ስለ ባሏ ለማለት ይከብዳል። ስለ ተምቹ ምንም አይነት መጥፎ ነገር ለወይዘሮ ሜላት መናገር አልፈለገችም። በዚህ ምክንያት እንግዲህ ዝም ብላ አልፈዋለች። መዝሙርም ለወይዘሮ ሜላት ጽዳተኛዋ በጥሩ ሁኔታ አይደለችም እና ለምን ትንሽ ጊዜ ረፍት አሰጧትም ብሎ ነገራት እና ምን ሆና ነው ብላ
ብላ ስትጠይቀው እኔ እንጃ ግን ብቻ ጥሩ ስሜት ላይ እንዳልሆነች ያስታውቅባታል። ስለዚህ ሁላችሁም ተመካክራችሁ ቢያንስ እስከምትረጋጋ እረፍት ስጧት ብላ ነበር። ወይኔ ልጄ ምን ሆንሽ ብላ ወደ ሀና ጋር ስትሄድ አናም ምንም ነገር አልሆንኩም እማዬ ደህና ነኝ እያለች ነው እንግዲህ በአራት ነጥብ ነገሮችን ዝግት ያደረገችው። እሷም ከሀና መልስ አጣች። ወይዘሮ ሜላት ቀጥታ ወደ ሱቅ ሄዳ ነበር። ሱቅ ምክንያቱም ጆሮ ካለ ምን እንደሆነች ከሱም ጋር ተጣልታ እንደሆነ ግልጽ እንዲሆንላት በዛ ምክንያት ነበር ሱቅ ሄደች። ሱቅ ስትሄድ ግን ያገኘችው ኤልያስ ነው። ከዚህ በፊት እንግዲህ በመልክ አታውቀውም፣ ያው በስም ብቻ ነው የምታውቀው የሀና ጓደኛ እንደሆነ። በሱም ምክንያት እንግዲህ ሀና ብዙ ጊዜ ተጨንቃ ስታማክራ ስለነበረ በዛ ነው የምታውቀውና ያው እሱም ኤልያስ እንደሚባልና የሀና ጓደኛ እንደሆነ እሷንም የሜላት ወይዘሮ ሜላት የሀና እናት እንደሆነች ሲጠይቃት አዋረችውና ሀና ስላንተ ብዙ መልካም ነገር ነግራኸኝ እንደውም ከምናሴ ጋር ትመሳሰላለህ ብላኛለች እያለች ስለሱ ተነጋገሩና እሱም በዚህ አጋጣሚ እንዳትናገር ብለው ነበረ። ያው ጠዋት አግኝተው ምንም ነገር እንዳትጠይቀኝና እባክህ ይህን ስሜቴን ይህን ያለሁበትን ሁኔታ ቤተሰቦች እንዲያውቁ ስለማልፈልግ ሩም አሲዘኝና ወደ ቤት መሄድ ስለማልፈልግ እዛ ልደር ብሎ በዛ ምክንያት እንግዲህ ሩም ነው ያደረችው ማለት ነው። ከቤት ውጭ ሆቴል ነው ያደረችው ብቻዋን ታኝታ። በዛ ምክንያት የተፈጠረውን ሁሉ ነገራት። ወይዘሮ ሜላትም በጣም ተጨንቃለች። ምክንያቱም ልጇ ምን እንደሆነች ግልጽ እየሆነላት አይደለም። ግን ደግሞ ያመቶ ልጅሽ ምን ሆና ነው ይላታል። ያመቶ ደህና አይደለችም ሀና እያላት ነው። እሷም ደግሞ በግልጽ ሁኔታውን ያለችበትን ሁኔታ መናገር አልፈለገችም ማለት ነው። ግን ደግሞ ያው አባዬ ስላለች ምናልባት ኖላዊ ደህና ስለሆኑ እንግዲህ ከአሜሪካ ያለው አባቷ አቶ መስፍን ደውሎ የሆነ ነገርና ለቤተሰቡ መናገር ያልፈለገችው ሚስጥር ያለ ይመስላል። እሱን ደግሞ እንግዲህ በቀጣዩ ክፍል አብረን የምናየው ይሆናል። ውድ ቤተሰቦቻችን አብራችሁ እስከ መጨረሻው ስለቆያችሁ እናመሰግናለን። ሰናይ ጊዜ ተመኘንላችሁ በያላችሁበት።